ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ትላንት በነበረው የፕሪሚየር ሊግ መርሃ ግብር አርሴናል ሲያሸንፍ ሲቲ ነጥብ ጥሏል። በፕሪሚየር ሊግ መርሃ ግብር የሊጉ መሪ አርሴናል ከብራይተን ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። የመድፈኞቹን የማሸነፊያ ግብ ቡካዮ ሳካ ማስቆጠር ችሏል። ማንቸስተር ሲቲ በበኩሉ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 2 አቻ በሆነ ውጤት አጠናቋል። የማንቸስተር ሲቲን ግቦች ሮድሪ እና ሴሜኒዮ ሲያስቆጥሩ ለኖቲንጋም ፎረስት ጊብስ ዋይት እና አንደርሰን ከመረብ አሳርፈዋል። በሊጉ የደረጃ ሰንጠረዥም አርሴናል 67 ነጥቦችን በመያዝ የአንደኝነት ደረጃውን ሲያጠናክር ማንቸስተር ሲቲ 60 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም ቅዳሜ ማንስፊልድ ከአርሴናል የኤፍኤ ካፕ ጨዋታ ሲኖራቸው በተመሳሳይ ቀን ኒውካስል ከማንቸስተር ሲቲ የኤፍኤ ካፕ ጨዋታቸውን ያደርጋሉ። ቼልሲ ከአስቶን ቪላ ጋር በነበረው ጨዋታ ቼልሲ 4-1 በሆነ ውጤት ሊያሸንፍ ችሏል። የቼልሲን የማሸነፊያ ግቦች ፔድሮ 3 ግቦችን በማስቆጠር ሃትሪክ ሲሰራ ፓልመር የቀረውን 1 ጎል አስቆጥሯል። የአስቶን ቪላን ብቸኛ ጎል ሉዊዝ ከመረብ ማሳረፍ ችሏል። ቼልሲ ማሸነፉን ተከትሎ ነጥቡን 48 በማድረስ 5ኛ ደረጃ ላይ ተቀምጧል። ጆዋ ፔድሮ በውድድር ዓመቱ 14ኛ የፕሪሚየር ሊግ ጎሉን አስቆጥሯል። ቼልሲ ቅዳሜ ከሬክሳም ጋር የኤፍኤ ካፕ ጨዋታውን ያደርጋል። በውጤቱ በጣም ተደስቻለሁ ሲሉ የቼልሲ ዋና አሰልጣኝ ሊያም ሮሴነር ተናገሩ። የለንደን ክለቡ ቼልሲ ዋና አሰልጣኝ የሆኑት ሊያም ሮሴነር ቡድናቸው ባስመዘገበው ድል መደሰታቸውን ገልጸዋል። አሰልጣኙ ቡድኑ ጥሩ እንደነበረ ሲገልጹ ከመጀመሪያው ደቂቃ አንስቶ ጨዋታውን እንደተቆጣጠርን ይሰማኛልም ሲሉ ተናግረዋል። ሊያም ሮሴነር በውጤቱ በጣም ተደስቻለሁ ሲሉም በምሽቱ ጨዋታ መደሰታቸውን ገልጸዋል። ኳስ መጫወት የሞከረው አንድ ቡድን ብቻ ነው ሲሉ የብራይተኑ ዋና አሰልጣኝ ተናገሩ። የብራይተኑ ዋና አሰልጣኝ ፋቢያን ሁርዝለር በተመዘገበው ውጤት ተበሳጭቻለሁ ሲሉም ከጨዋታው በኋላ ተናግረዋል። ፋቢያን ሁርዝለር በውጤቱ ብስጭታቸውን ሲገልጹ በምሽቱ ጨዋታ ኳስ መጫወት የሞከረው አንድ ቡድን ብቻ ነው የሚል አስተያየትን ሰጥተዋል። አሰልጣኙ ተጋጣሚያቸው አርሴናል ሰዓት ለመግደል ያደረገውን ጥረት በመተቸት በአንድ ጨዋታ አንድ ግብ ጠባቂ 3 ሲወርቅ ተመልክታቸዋል ወይ ሲሉም ጠይቀዋል። አሰልጣኙ አያይዘውም የዕለቱ ዋና ዳኛ ተጨማሪ የማስጠንቀቂያ ካርድ ማሳየት እንደነበረባቸው ጠቁመዋል። ማንቸስተር ዩናይትድ ሽንፈት ገጥሞታል። ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። የኒውካስል ዩናይትድን የማሸነፊያ ግቦች አንቶኒ ጎርደን እና ዊሊያም ኦሱላ አስቆጥረዋል። ለማንቸስተር ዩናይትድ ብቸኛዋን ግብ ካሲሜሮ ከመረብ አሳርፏል። ኒውካስል ዩናይትድ ሁለተኛውን አጋማሽ በ10 ተጫዋቾች ነበር የጨረሱት። አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት የመጀመሪያ ሽንፈታቸውን አስተናግደዋል። ማንቸስተር ዩናይትድ ከ11 የፕሪሚየር ሊግ ጨዋታዎች በኋላ የመጀመሪያ ሽንፈት ገጥሟቸዋል። በሊጉ የደረጃ ሰንጠረዥም ማንቸስተር ዩናይትድ 51 ነጥቦችን በመያዝ 3ኛ ደረጃ ላይ ሲቀመጥ ኒውካስል ዩናይትድ 39 ነጥቦችን በመያዝ 12ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም እሁድ ማንቸስተር ዩናይትድ ከአስቶን ቪላ ጨዋታቸውን የሚያደርጉ ሲሆን ቅዳሜ ኒውካስል ዩናይትድ ከማንቸስተር ሲቲ የኤፍኤ ካፕ ጨዋታ ያደርጋሉ። መጥፎ ጨዋታ እንደተጫወትን እናውቃለን። የሲቲ ውጤት የሚያስደስተን ነው ሲል ቡካዮ ሳካ ተናገረ። የመድፈኞቹን ወሳኝ የማሸነፊያ ጎል ያስቆጠረው ቡካዮ ሳካ የምሽቱ ድል ትልቅ ውጤት እንደሆነ ገልጿል። ቡድኑ ጥሩ አለመጫወቱን የገለጸው ሳካ ይህ ለኛ ትልቅ ውጤት ነው ሲል 300ኛ ጨዋታውን ማድረግ የቻለው ሳካ ተናግሯል። የሊጉ ተፎካካሪያቸው ሲቲ ነጥብ መጣሉን አስመልክቶ ሲናገር እኛ አሸንፈናል፣ እነሱ ነጥብ ጥለዋል። ይህ የሚያስደስት ውጤት ነው ሲልም ተደምጧል።
ትልቅ ድል ነው ሲሉ አሰልጣኝ ሚኬል አርቴታ ተናገሩ። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ያስመዘገበውን የምሽቱን ውጤት ትልቅ ድል ነው ሲሉ ገልጸውታል። ከባድ ጨዋታ እንደሚሆን እናውቅ ነበር ያሉት ሚኬል አርቴታ በድል ተወጥተናል የሚል ምላሽን ሰጥተዋል። ሚኬል አርቴታ ተጫዋቾቼ ምስጋና ይገባቸዋል ያሉ ሲሆን ያለፉት ሳምንታት ከባድ ጊዜያት እንደነበሩ ጠቁመዋል። ገና ብዙ ጨዋታዎች ይቀራሉ ሲሉ ጋርዲዮላ ተናገሩ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ባስመዘገበው ውጤት መበሳጨታቸውን ተናግረዋል። ቡድኑ እንደ ሁልጊዜ ብዙ እድሎች መፍጠሩን የገለጹት ጋርዲዮላ በውጤቱ በጣም ተበሳጭተናልም ብለዋል። እንደ አጠቃላይ ጥሩ ተንቀሳቅሰናል፣ ብዙ ጥሩ ነገሮች አይተናል፣ የተወሰኑ ማሻሻል የምንችላቸው ነገሮች አሉ፣ ነገር ግን ጥሩ ነበርንም ሲሉ ጋርዲዮላ ተናግረዋል። ስለ ዋንጫ ክሩ የተጠየቁት ጋርዲዮላ ገና ብዙ ጨዋታዎች ይቀራሉ፣ ጥረት ማድረጋችንን መቀጠል አለብን ሲሉም መልሰዋል። በውጤቱ በጣም ተበሳጭተናል ሲል ማይክል ካሪክ ተናገረ። በዩናይትድ ኃላፊነታቸው የመጀመሪያ ሽንፈት የገጠማቸው አሰልጣኝ ማይክል ካሪክ በውጤቱ በጣም ተበሳጭቻለሁም ብለዋል። ቡድናቸው ባሳየው እንቅስቃሴ አልተደሰትኩም ያሉ ሲሆን ከባድ ጨዋታ እንደሚገጥመን እናውቅ ነበር ሲሉም ተደምጠዋል። ኒውካስል ማሸነፍ ይገባቸዋል፣ ይህን ስል ውስጤ እያዘነ ነው በማለት አሰልጣኝ ማይክል ካሪክ ከጨዋታው በኋላ ተናግረዋል። አርሰናል በራሳቸው ሕግ እየተጫወቱ እንዳለ ይሰማኛል ሲሉ ፋቢያን ሁርዝለር ተናገሩ። የብራይተኑ ዋና አሰልጣኝ ፋቢያን ሁርዝለር የተጋጣሚያቸውን አርሰናል የጨዋታ መንገድ ተችተዋል። ፋቢያን ሁርዝለር ሲናገሩ በዚህ የጨዋታ መንገድ ተጫውቶ የሚያሸንፍ አሰልጣኝ መቼም አልሆንም የሚል አስተያየትን ሰጥተዋል። በተጨማሪም አሰልጣኙ አሁን ላይ አርሰናል በራሳቸው ሕግ እየተጫወቱ እንዳለ ይሰማኛል፣ የሊጉ ኃላፊዎችና ዳኞች ሊመለከቱት ይገባል የሚል ማሳሰቢያም ሰጥተዋል። አሁን ላይ አርሰናሎች የፈለጉትን ነገሮች በሙሉ እያደረጉ ይገኛሉ፣ ሊጉ መፍትሄ ሊያበጅ ይገባልም ሲሉ አሰልጣኝ ፋቢያን ሁርዝለር ተናግረዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።